ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እዚህ አካባቢ እኮ ካሜራ ስልካችንን ከያሽ ለማውራትም ቢሆን እየተቀረጹ ነው አይነት ነገር የሚል ሰዎች ስላሉ ጥሩ አይደለም። እንደዛ ስለሆነ አሁን እኛም ሰላም እንበላቸውና አንድ ቦታ ላይ ራሳችንን እናስቀምጥና ረጋ ብለን እናስጎብኛቸው። ጋይስ ሰላም ሰላም፣ እንዴት ናቸው ጓደኞች፣ ፋሚሊዎች? ደህና ናቸው? እኔ እኛ አለን አልሐምዱሊላህ። እና ትንሽ ጓደኛዬ ምን አሰብሽ? ታይ ሰላም ሰላም፣ እንዴት ናችሁ? አሁንም በድጋሚ ጓደኛዬ ሰላም ብላችኋለች። እንግዲህ ሁሌም አዳዲስ ነገር እየያዝን እየመጣን ነው። በምሽቱ ስንዝናና አየሩ ቆንጆ ስለሆነ ትናንት ምሽት ላይ ያው ሐዋሳ ሻሽመኔን ከተማ ነበር ስናስጎበኛቸው ነበር። ዛሬ ደግሞ ወደ ሐዋሳ ትንሽ እየሄድን ነው። ግን አሁን የሆነ ትንሽ እንትን መዝናኛ ቦታ ላይ አየሩ ደስ ብሎን ግሪን ቦታ ላይ ቁጭ ብለናል። እና ጋይስ እላችኋለሁኝ ውሎ ስራ ጤና በአገር ቤትም አገር ውጭም ያላችሁ ከሀገር ውስጥም ከሀገር ውጭም ይላሉ ዩቲዩበሮች ናቸው እኮ። እኛ ጀማሪ ዩቲዩበሮች ነን። እኔና ጓደኛዬ ከሻሸመኔ ከእናንተ ጋር ልንወያይ አፋን ኦሮሞ ልንማማር መጠናል። እኔ ተቸግሬ አንቺን ያጣውሽ ጊዜ እኮ ተቸገርኩኝ ለቋንቋ ማለት ነው። ግድላል ያኔም እንኳን እኮ በኦሮምኛ ላስለምድሽ ምናምን ብዬ እንትን ስልሽ ነበር። አሁን ሁሉም ቦታ በብዛት እኛ አካባቢ በኦሮምኛ ነው የሚታወቁት፣ ኦሮምኛ ነው የሚጠቀሙት። እና ስለዚህ ማለት ነው ኦሮምኛ የግድ እኔ እያለሁ አትቸገሪም፣ እኔ ጓደኛሽ እኔ አስለምድሻለሁ፣ ችግር የለውም። ምን ብሎሽ ነበር ያን ጊዜ? በጣም በቃ በእጅ ላችኋለሁ አልገባችሁም ምናምን ስትይ ነበር። ምን ብለሽ ጠይቀሻቸው? የተርጓሚ ያለህ ብዬ ሱቅ አለ የሆነ ልጅ ምን እያለኝ ነው ስለው፣ ያ ልጅ እኮ ኦሮምኛ እንጂ አይችልም። አሁን ነገረኝ እኮ። አዎ ለዛ ነው እኮ እየደወልኩ እንደውም እንትን ስልሽ ነበር ፍጣኝ ምናምን እያልኩሽ ነበረ። እና በእንግሊዘኛ ልሞክር ስልም ደግሞ የኛ እንግሊዘኛ ደግሞ ወንዝ ባያሻግርም ትንሽ እንትን ይላል። ከዛ አፋን ኦሮሞ ነው የሚያወሩት በጣም ለመንቀሳቀስ። ታዲያ ፍቅር ናቸው፣ ተግባባል እንኳን ዋና ነገር እና ማባባታቸው። አሁን አንድን ሰው ለመተዋወቅ እንዴት ናችሁ ሰላም ናችሁ ወይ እንደ ኢትዮጵያዊ ስንል በአፋን ኦሮሞ ምን እንበል? አካም ጅርቱ ነጋ ንጅራ ምናምን ነው የሚባለው። አካም ጅርቱ ነጋ እንዴት ናችሁ ሰላም ናችሁ ለማለት አካም ጅርቱ ነጋ ነው የሚባለው። ያኔ እንዴት ናችሁ ሰላም ናችሁ ለማለት አካም ጅርቱ ነጋ፣ አካም ጅርቱ ነጋ። ከዛ ፈጣሪ ይመስገን ለሚል ለመላሹ ደግሞ ገለተ ረቢ፣ ገለተ ረቢ፣ ገለተ ረቢ። ጋይስ እየሰማችሁ የምትችሉ ካላችሁ ደግሞ ኮሜንት ሴክሽን ጋር እያስቀመጣችሁ አፋን ኦሮሞ አስለምዱን። እኛ ደግሞ አንዳንድ ነገሮችን ለማወቅ እየጣር ነው። ጓደኛዬ አፋን ኦሮሞ ትነግረኛለች፣ በአማርኛ እንተረጉማለን። አፋን ኦሮሞ በአማርኛ ሌሎች ደግሞ ቋንቋ ተናጋሪዎች ጓደኞችን ደግሞ ካገኘን እንደ ትግረኛ፣ ሀደያ፣ ጉራጌኛ ደግሞ እንሞክራለን። እና ጋይስ አሁን ደግሞ በሚቀጥለው ቤተሰብ ሁሉ ስራ ሰላም ነው ለማለት ማቲን አካም ነጋ ጅርቱ ደለጋ ማልፈካታ ስራ እንዴት ነው? ስራ እንዴት ነው? ቤተሰብ ስራ እንዴት ነው ለማለት አካም ጅርቱ ማቲ ሁንዲ ነጋ ደለጋን አካም የሚባለው። አታሩጭ ረጋ ብለሽ ነው የምትነግሪኝ። እኔ ማለት ያው አንዳንድ ሰው አለ ተፈጥሮ እኮ ሲያወራ እንደዛው ትንሽ ቸኮል ይላል። እንደዛው እንጂ አይ እንዲገባኝ ነው እንጂ ቆንጆ ነው። እንዲገባሽ እንግዲህ ኦሮሚያ ክልል ሄደሽ አንድ ጩጬ ማወጣ አለብሽ። እሺ እኮ አሁን ቤተሰብ ስራ እንዴት ነው ለማለት አካም ማቲን ነጋ ደለጋን አካም ነው የሚባለው። ገባሽ? ኦኬ ገባሽ? አሁን አካም ነጋቲ ደለጋን አካም ደለጋ አካም ማቲን ነጋ ያ እሺ። ያው በሪከርድ ይዝና ደጋግሜ ሰማዋለሁ።
ቋንቋውን አሁን አንዳንዶቹ አረብ ሀገር የሄዱ ሰዎች ለምሳሌ ማለት ነው አረብኛ ጽሁፉን አያነቡትም። ከግራ ወደ ቀኝ ነው የሚጻፈው። እሱን ማንበብ አይችሉም። በነገራችን ላይ ግን ቋንቋውን መናገር ይችሉበታል። አሁን ኦሮሞኛ ጽሁፉን ማንበብ አልችልም። መስማት ከቻሉና መናገር ከቻሉ የተወሰነ በጣም አሪፍ ነው። አብዛኛውን ደግሞ ኦሮሚያ ክልል አንዳንዶቹ አማርኛ ማንበብ አይችሉም፣ ግን አማርኛ ማውራት ይችላሉ። ይሄንስ ምን ትያለሽ? ያው እንደዛ ያው ቋንቋ መልመድ ነው እንጂ መግባቢያ ነው እንጂ አንዳንዱ ሰው ይናገራል እንጂ መጻፍ ማይችል አለ። ስለዚህ አንቺ በጽሁፍም ከፈለክ እና በአነጋገርም በድምጽም ከፈለክ እኔ እንደፈለኩ አስተምርሻለሁ። ሀሳብ አይግባሽ። እኔ ጓደኛሽ እያለሁ እንዴ እያለሁ ሀሳብ አይግባሽ። በጣም አሪፍ አመሰግናለሁኝ። አሁን ሰላም ናችሁ? እንዴት ናችሁ? ቤተሰብ፣ ስራ፣ ጤና እንዴት ነው የሚለውን ተነጋግረናል በዚህ ጉዳይ ላይ። ሌላው ደግሞ ልጆችህ እንዴት ናቸው? ኢጆሌንኬ አካም ኢንጆሌንኬ አካም ያ ኦኬ። ኢንጆሌንኬ አካም በጣም አሪፍ ነው። ለምሳሌ ትንሽ ቋንቋዎችን ነው የጠየቁሽ ያለሁት። አንድ ሰው ሊሄድ ነው ልመለስ ነው ጠብቀኝ የሚሉ ነገሮችን ዴሙፍታ ዱፉፍታ ነኤግ ነው የሚባለው። የሆነ አንድ ቦታ ላይ ሻሸመኔ ላይ ምን ተቸገርኩ መሰለሽ፣ ሽንት ቤት ሊሄድ ፈልጌ ሁሉም ኦሮምኛ ተናጋሪ ናቸው እና ምን ብዬ ልንገራቸው? ሽንት ቤት እዚህ አካባቢ ያለ ለማለት ማለት ነው ተቸገር። እሱ እንዴት ነው እስኪ? ሽንት ቤት ማለት ያ ሽንት ቤት ነው። ሽንት ቤት ሌር ነው የምትለው ብቻ ዴሙፍታ ማንዲቻኒ ኤሳ ሚለው ብቻ ነው። ያ ቸግሮች ነበር፣ ተቸግሬ ነበረ። ኦኬ። እና ምን ልበል ብዬ በቃ ተጨናነኩና እንዴት ነው ምናምን ሲል መናራ እኮ ያኔ ከመናራ ውስጥ አይተሻል አይደል? እዛ መናራ ውስጥ እኮ አለ። ከዛ ወተን ነው ያ የቀበሌ ነው። እዛ ገማን አለ ብዙ ብሔሮች አሉ። በቃ በፈለግሽው ቋንቋ ነው የምትግባቢያቸው። አንዳንድ አማርኛዎች እንትን የሚናገሩም አሉ። ያው አግኝቻለሁኝ፣ ግን ያው እኔ የደረሰብኝን ትንሽ የቋንቋው አንዳንዶቹ ከሆነ አካባቢ ወደ ሆነ አካባቢ ለመሄድ ወይም እንትን ሲሉ ለመሸጋገር የምትሆን ትንሽ ቋንቋ ለማወቅ ፈልገን ሽንት ቤት የት ነው እስኪ ያሳየኝ ወንድሜ እህቴ ለማለት እሱን ነው። ቤተሰብ፣ ስራ፣ ጤና እንዴት ነው? ልጆች እንዴት ናቸው? ስራ ጨረሽ ለማለት ደለጋ ፍጤ ስራ ጨረስክ ለማለትም ለሴትም ለወንድም ነው። ሴትን ደለጋ ፍጤ፣ ወንድን ደለጋ ፍጤ ያው ነው። አንድ አይነት ነው። እናትና አባትሽ እንዴት ናቸው? ኦኬ። አባንኬ ሀቲኬ አከም ነገጀስቱ አባትሽ እናትሽ ደህና ናቸው እንዴት ናቸው በሚለው አባፊ ሀቲቴ አከም ነገጀስቱ ደህና ናቸው ማለት ቆንጆ። ሌላ ደግሞ ለምሳሌ ቀጠሮ ነበረኝ ቤለማ ቀበቱሬ ቤቀመል ቤለማ ቀበቱሬ አንቺ ከበድ ይላሉ እንትን ላይ ሌላ ደግሞ እንሄዳለን እንመለሳለን። አብረን እንሄድ አብረን እንመለስ። ለምሳሌ እኔ ካንቺ ጋር እዛ አካባቢ ወክ ማድረግ እፈልጋለሁ፣ ከእንደገና ላገኝሽ እፈልጋለሁ። ስትሄጂ ስራ ስትሆኝ ስንገናኝ ስንት ሰዓት ይመችሻል የሚሉ ነገሮችን። ኦኬ። ምንድን ያልሽው አልገባኝም። አሁን አንቺና እኔ ደውልልሻለሁ አይደለ? ስደውልሽ አንዳንዴ ስራ ላይ ነኝ፣ ያው አማርኛ ስለምቺ ማለት ነው። አማርኛውን ስለምሰሚ አማርኛ ወራሻለሁ። እነሱን ነገሮች በኦሮምኛ እንነጋገር ብለን እኔ አሁን ጓደኛዬን እየጠበቅኩ ነው ብለን አኔማ ህሪያቲ የጋጅራ አነማ ህሪያቲ የጋጅራ አነማ ህያ ጋ አይደለም አነማ ህሪያቲ የጋራ
አነማ ህያቴ ሬጋራ ላ አነማ ህርያቲ ኤጋራ አንቺ ጠበቅ ይዛልጋል እንዳረበኛ አይዛልግም። አነማ ህርያቲ ኤጋራ ኦኬ። እኔ ጓደኛዬን እየጠበቅኩ ነው። ለምሽ ሙሽ በአማርኛ ትነግሪኛለሽ፣ በኦሮምኛ ንገሪኝ። አነማ ህርያቲ ኤጋራ በይ። አነማ ሐሪያቲ የጋራ ሪያቲ ኤጋራ ሪያቲ የጋራ እነዚህ ወጣቶች ደግሞ በዚህ ሄዱን እንትኖቹ ለመያዝ ስለሚከብዱ ነው። አላሰ አይ እኔ እኮ ሻሸመኔ ላይ እንትኖቹን ሰዎቹ እንዲገቡ አልፈቅድም። ምናልባት የማይፈልግም ስላለ ጥሩም ስላልሆነ ማለት ነው። እኛ ምን አገባን? መንገድ ላይ ነው። እኛ ትንሽ መዝናኛ ላይ ትንሽ ቆንጆ እንትን ላይ አየሩም ምንም ቆንጆ ስለሆነ እኔና ጓደኛዬ እየተጫወትን ነው። እንዴት ናችሁ? ስራ እንዴት ነው? ቤተሰብ ልጆች እንዴት ናቸው? እናትና አባትህ እንዴት ናቸው? አባትሽ እንዴት ናቸው? ጓደኛዬን እየጠበቅኩ ነው። ትመጫለሽ ወይ? ልመጣ ነው የሚሉ ነገሮችን ዛሬ በ4 ቋንቋዎች አፋን ኦሮሞ ተምረናል። ቀጣይ ሌላ ጊዜ ደግሞ ቁጥሮችን ይዘን እንመጣለን። በአፋን ኦሮሞ ከ1 እስከ 10 ከ10 እስከ 20 ያሉ ቁጥሮችን ያው ለዛ መልስ ሱቅ ላይ የገጠመኝ ነገር ስለሆነ ሰጥቼ እንደዚህ ሲሆን በጽሁፍ ነው የነገርኳቸው። ጽፌ ቀሪውን እንደዚህ ብዬ ነው የተናገርኩት ማለት ነው። እና አንዳንዴ እንደዚህ ነው ሲሉ ቋንቋ አስፈላጊ እንደሆነ ለመናገር ያክል ነው። አመሰግናለሁኝ ስለነበረን ቆይታ ጋይስ። አፋን ኦሮሞ የምትችሉ አስተምሩን። ሌሎች ቋንቋዎችም የምትችሉ ከነትርጉሙ መግባቢያ የሚሆን ጻፉልን። ጓደኛዬ እጅግ በጣም አድርጌ አመሰግናለሁኝ። ሁሌም እንገናኛለን። በነገራችን ላይ እኔና ጓደኛዬ ምሽት ላይ ምናምን ቀን ላይ የስራችን እንውላለን፣ እንገናኛለን። የሆነ ቦታ ላይ ሻይ ይዘን የሆነ ነገር ይዘን ሻይ ቡና እያልን እንወያያለን፣ እንጨዋወታለን ማለት ነው። ቴንኪዩ። እኔም በጣም ነው የማመሰግነው ስላገኘሽኝና ቋንቋዬንም ለመልመድ እንዲህ ተጨንቀሽ እና ለኔ ብለሽ ሰዎቹ አስጨነቁኝ እንጂ አንቺ ደግሞ ኦሮሚያ ክልል ስመጪ ነው በተለይ የምትጨነቂውና እኔ ለመፈለግ ምናምን ሰቲ በዛ ምክንያት ማለት ነው። አሁን ላይ ቋንቋ ካልቻልሽ ደግሞ ትንሽ ቢያንስ ተከከለና ጓደኛዬ እየጠበቅኩ ነው ምናምን እያልኩ ነው እንጂ ትንሽ ውስጥሽ ላይ የሚፈጥር ስጋትም አለ ካለው የሰላም አንጻር ማለት ነው። ከዛ አንጻር ማለት ነው። አይ ትክክል ነው። እና ሌላም በተረፈው ደግሞ አስለምድሻለሁ፣ ችግር የለውም። ማሳባይ ጀምራለን። ቁጥር 1 ነው እና በጣም ነው የምናመሰግነው የጓደኛዬ ቤተሰቦች። ሰላም ሁሉልን። በተረፈው ደግሞ የቀረውንም አስለምዳታለሁ። እናንተም ደግሞ በምታውቁ ቋንቋ ብዙ ቋንቋ መልመድ ትፈልጋለች እና ጋዜጠኛ መሆን ስለምፈልግ በትምህርትም በጣም ጎበዝ ነች። ጋዜጠኛማ እና እንቀጥላለን ኢንተርቪው። ስለዚህ ማለት ነው የምታውቁትን ቋንቋ ኮሜንቱ ስር ጻፉ ዳከለ ትርጉሙ አንቺ እና በጣም ነው የምናመሰግነው። ትግረኛ መማራችን ሀዲያ የተለያዩ ቋንቋዎችን መልመድ ትፈልጊያለሽ? እኔ ኢትዮጵያ ላይ ያለውን 82ቱን ቋንቋ በሙሉ መልመድ ፈልጋለሁ። ብንችል ሁሉን ብንችል ደስ ይላል። ባንችል ደግሞ አንዳንድ ነገሮችን የመግባቢያ እንዴት ናችሁ ምናምን የሚለውን ያክል ነው። ለዛሬ ይሄ ይበቃናል። እናመሰግናለን ስለነበረን ቆይታ በድጋሚ ቻው።